ቋቁመን አንድ ነጠላ ዜማ እንድሰራ እናደርጋለን። በእኔም ጥረት ቤተሰቦቼ ባይሸፍኑልህ እንኳን እኔ ሊሸፍነው እችላለሁ። አንድ ነጠላ ዜማ እንድሰራ አደርጋለሁ። ስለዚህ ያን ደግሞ ፕሮግራም ኮንሰርት ተዘጋጅቶ ላይቭ ላይ ትኬታችን ሽጠን ወደ ሲስተሙ አስገባሃለሁ ማለት ነው። ወደ ሲስተሙ ደግሞ ከገባ እንደማንኛውም ዘፋኝ እየጣርክ እየበረታ በ4 አመት በ5 አመት አንዳንድ አልበም መስራት አያቅትህም ማለት ነው። እውቀቱ አለህ እኔ ስለማቅ ስለዚህ ከጀርባ እያጠናዎች ነበር ያራዳለች። ስለዚህ ይሄን ለማለት ነው የምወደው። ብዙ ጊዜ አይታችሁ እንደሆነ ዘፋኞች፣ ሙዚቀኞች፣ የቆዩ ሙዚቀኞች መጨረሻ ላይ ከስራቸው እየወጡ ይገኛሉ ማለት ነው። ለምንድን ነው ከተባለ አሁን የምንመጣው ወጣት አርቲስቶች የፈለገ ታምር ቢፈጠር ከሙዚቃው ዓለም ከሚዲያ ጠፍቶ የመጥፋት ወይም ደግሞ የሆነ ችግር ገጥሞን ራስን አለመቻል የሚባል ነገር በተለይ በአሁኑ ጄኔሬሽን ላይ የለም አይኖርም። ድሮ ግን እነሱ ይሄን የሆኑበት ምክንያት አንድ መስመር ልነግራችሁ ፈልጋለሁ። ያ ማለት ድሮ ካሴት ይታተማል፣ ሙዚቃ ተሰርቶ ካሴት ነው የሚታተመው። ካሴቱ መጀመሪያ ሙዚቃው ሊወደድም ላይወደድም ይችላል። ግን በአብዛኛው ሙሉ ትልልቅ አርቲስቶች እንደሚያወሩት ከሆነ በአብዛኛው እሱም ጋር የደረሰው ይሄ ነው። በአብዛኛው ስራ ይሰራና የሚበላው ሙዚቃ ቤት ነበር። እንዳሁኑ ዩቲዩብ አልነበረም፣ እንዳሁኑ ሚሞሪ አልነበረም፣ እንዳሁኑ እንደዚህ ኮንሰርት የማዘጋጀት እድሉ ሰፊ አልነበረም። በዛ ምክንያት ለቀው ደና አሻራ ስራዎች አስቀምጠውልን ወጣው ነበር። እኔም እንግዲህ እሱን ፈለግ የነሱ ፈለግ ተከትዬ ነው ወደ ሙዚቃው ዓለም የገባሁት ማለት ነው። ስለዚህ አሁን ምን ማድረግ እንዳለብን ከሱ ጋር ያለው ነገር ተመካክረን እኔም ደግሞ ምንድነው ያልኩት ወደ ሙዚቃው ዓለም መመለስ አለብን። ስለዚህ ምንም እንትን የሚል ነገር የለም። አርት ላይ ደግሞ ሰጥቶ መቀበል አይነት ነገር ነው በአሁኑ ሰዓት ያለው። አንድ ሰው ይሰራል ያገኛል ነው። ያን ደግሞ ቦታ ላይ ለመስራት ወንድማችን ትንሽ አቅም ያንሰዋል እኔ እንደማቀው ከሆነ። ስለዚህ በዛ ነገር የቻልነው አክል እንግዲህ በስተመጨረሻ የምትለው ምስጋና ወይ ደግሞ የምታቀርብላቸው ነገር ካለ ለቤተሰቦቻችን በልላቸው። እሺ እኔ የምለው ቢኖር ብዙ ጊዜ እዚህ በኖርኩበት ባደኩበት ወይ ባሳለፍኩበት ህይወት ማለት ነው አጠር አድርገህ ከሙዚቃ ወጣህበት ምክንያት መች ጀመርክ? መች ወጣህ? ለምን ወጣህ? ይሄ ብቻ አጠር አድርገህ። የወጣሁበት ምክንያት 2005 ላይ ይሄ ካሴት አልበም እንትን አልኩ። በወቅቱ እንዳጋጣሚ ሆኖ 12 አልበም ታትሟል። እኔ ብቻ ሳይሆን የ12 ሰው 12 ካሴት ማለት ነው። እና አልተደመጠም ማለት ይችላል ያኔ ስለበዛ። ከዛም በኋላ እኔም የነበርኩበት ኮንዲሽን ጥሩ ላይ አልነበረም። ሲጀምርም የገባሁበት ብዙ እንትን ነገሮችን ሳላጠና ወይም ያለ እውቀት የገባሁበት ይመስለኛል ያኔ ስገባ ማለት ነው። እና ከዛ አንፃር ያን ያህል የተደመጠም ማስደሳችም ስራ አልነበረም በዛ ሰዓት ማለት ሲቆይ የተወሰነ 1-2 ሶ ዘፈኑ አሪፍ ሆነ። ግን ዋናው ነገር ዘፈን ጥሩ አይደለም ጥሩ ነው ለማለት ደግሞ መደመጥ አለበት። ሰው ሲያዳምጠው ያ እንትን ይለዋል። ያው ግጥሙም ወይም አይዲያ ሐሳቡ ሲያዳምጠው ይበል ይሄ ጥሩ አይደለም ይሄ ጥሩ ነው ለማለት እንትን ይላል ይፈርዳል ማለት ነው። ስለዚህ አሁን በዚህ መሰለ ድምጽ ወደ ሙዚቃው ትመጣለህ አትመጣም? ወደ ሙዚቃ እመጣለሁ። ስለዚህ አሁን አንተ የምትፈልጋቸው ነገሮች ምን አሉ? እንደው የኛ ቅን ቤተሰቦች ሊኖሩ ይችላሉ። አሁን የሚያዩት ሰዎች በቅን ነገር ሊያዩት፣ ለምሳሌ ይሄን ቪዲዮ አይተው አንተን ለማገዝ የሚያነሳሳቸው ነገር ሊኖር ይችላል። ስለዚህ ለነሱ ለኛ ለጉራጌ ልጆች ለወጣቱ ለማህበረሰቡ ምን ለማለት ትፈልጋለህ? ያው አሁን ያለሁበት እንትን ያው ላቢያጆ ላይ ነው እየሰራሁት ያለው። በዚህ ላቢያጆ ብዙ ብር ፈንድ አድርጌበታለሁ። አሁን በመስራት ላይ ነኝ። ብዙ ነገሮች የሚቀረው ነገር አለ። ቦታ አላስያዝኩትም። ከዛ በኋላ ኮንዲሽን ሲመቻች ደግሞ ያሰብኩት ነገር አለ። ብዙ ያጠናዋቸዋል። ግጥምም በዜማም ደረጃ ሰራዋቸዋል። ከዛ የተሻለውን ደግሞ ጥሩ ነው ያልኩት እንትን ነው ሰራለሁ። መልካም። ስለዚህ ወደዚህ መመለስ ወደ ሙዚቃው ዓለም የመመለስ ፍላጎቱ አለው። ግን የሚይዘው ነገር እዚህ ብዙ ነገር አለ። ማጠቢያ ቦታ ያለው ነገር ትንሽ ወጪ ላይ ነበረ። ቦታ አላስያዝኩም እያለን ነው ወንድማችን። ከሙዚቃው ዓለም ከወጣው በኋላ ለ3 አመት ጓደኛ የሚባል ነገር አልነበረኝም ብለሃል። ብቸኝነት ታዘውትር ነበር ማለት እና እንግዲህ አሁን ዘፈን ማለት ከባድ ነው። ሰው እንደ ቀልድ ወይ አዳማጩ እንደ ቀልድ ሊያዳምጠው ይችላል። በዛ መንገድ ያለፍከውን ነገር ምንም አያውቅም። ከግጥም ጀምሮ